የኢትዮጵያ ብሔራዊ ምርጫ ቦርድ በሰኔ ወር ለሚካሄደው ሰባተኛው ሀገራዊ ምርጫ አጠቃላይ የድምጽ መስጫ ጣቢያዎችን ይፋ አደረገ። ቦርዱ ለዘንድሮ ምርጫ 40448 ጣቢያዎችን የለየ ሲሆን ከፍተኛ ጣቢያዎች የሚገኙበትን ክልልም ይፋ አድርጓል። ሙሉ መረጃውን ታደምጡታላችሁ። የህወሓት ደብዳቤ ለአፍሪካ ህብረት በህወሓት ሊቀመንበር ተልኳል። ደብዳቤው ምንድነው? የደብዳቤው ይዘትስ ምንድነው? የሚለውን የምታደምጡት ይሆናል። የኢራን ማስፈራሪያ መልእክት ለአሜሪካ የኢራን ማስፈራሪያ አዘል መልእክት ለአሜሪካም አስተላልፋለች። አብራችሁን ቆዩ። ሙሉ መረጃዎችን ተከታተሉ። ወደ መጀመሪያው መረጃ ይሳልፍ። የኢትዮጵያ ብሔራዊ ምርጫ ቦርድ በሰኔ ወር ለሚካሄደው ሰባተኛው ሀገራዊ ምርጫ አጠቃላይ የድምጽ መስጫ ጣቢያዎችን ዝርዝር ይፋ አደረገ። ቦርዱ ለዘንድሮ ምርጫ 40448 ጣቢያዎችን የለየ ሲሆን ይህም እንደ አውሮፓውያን አቆጣጠር በ2021 ከነበረው የጣቢያዎች ቁጥር ጋር ሲነጻጸር የ9000 ጣቢያዎች ቅናሽ የታየበት ነው። ምንም እንኳን የትግራይ ክልል የምርጫ ክልሎች በዚህኛው ምርጫ ቢካተቱም የጣቢያዎችን ቁጥር ለምን ሊቀንስ እንደቻለ ቦርዱ እስካሁን ግልጽ ማብራሪያ አልሰጠም። እንደ ቦርዱ መግለጫ ኦሮሚያ ክልል በ13400 ጣቢያዎች ከፍተኛውን ድርሻ ሲይዝ፣ አማራ ክልል በ11400፣ ሶማሌ በ4085 እና ትግራይ ክልል በ2130 ጣቢያዎች ይከተላሉ። በአንጻሩ አዲሱ የመካከለኛው ኢትዮጵያ ክልል 63 ጣቢያዎች ብቻ በማግኘት አነስተኛ ድርሻ አለው። ቦርዱ በተጨማሪም በሐረሪ በሲዳማና በመካከለኛው ኢትዮጵያ ክልሎች በሚገኙ ከ4200 በላይ ጣቢያዎች ላይ የኤሌክትሮኒክ ድምጽ አሰጣጥ ስርዓትን ለመተግበር ማቀዱንም አስታውቋል። በዘንድሮ ምርጫ የህዝብ ተወካዮች ምክር ቤት ወንበሮች ቁጥር በ547 እንደጸና ቢቆይም የክልልና የከተማ መስተዳደር ምክር ቤቶች ወንበሮች ግን በ465 ጨምረዋል። ይህንንም በአገሪቱ አጠቃላይ የክልል ምክር ቤት ወንበሮች ቁጥር ወደ 2916 አድርሶታል። ከፍተኛ የወንበር ጭማሪ የታየባቸው አካባቢዎች ደቡብ ምዕራብ ኢትዮጵያ 119 አዳዲስ ወንበሮች፣ ደቡብ ኢትዮጵያ 70 አዳዲስ ወንበሮች፣ ቤኒሻንጉል ጉሙዝ 66 አዳዲስ ወንበሮች፣ አዲስ አበባ 20 አዳዲስ ወንበሮች ይገኙበታል። ምርጫ ቦርድ በወጣው የጣቢያዎች ዝርዝር ውስጥ አወዛጋቢ የሆኑና በጸጥታ ስጋት ውስጥ ያሉ አካባቢዎችንም አካቷል። በትግራይ ክልል ስር የተካተቱትና በአማራ ክልል ክርክር የሚነሳባቸው አላማጣ፣ ሰቲት ሁመራ፣ ቃፍታ ሁመራ፣ ወልቃይትና ጸገዴ በዝርዝር ውስጥ ተካተዋል። በተጨማሪም በኤርትራ ጦር ቁጥጥር ስር መሆኑ በተደጋጋሚ የሚገለጸው የኢሮብ ወረዳም በጣቢያዎች ዝርዝር ውስጥ ተመልክቷል። የቦርዱ ሰብሳቢ ወላተ ወርቅ ኃይሉ የጸጥታ ችግሮች ምርጫውን ያሰናክላሉ ብለው እንደማይገምቱ በቅርቡ ቢገልጹም ቦርዱ በወጣው መግለጫ ግን በግምገማ ላይ ተመስርቶ ውሳኔዎች ሊቀየሩ እንደሚችሉም ፍንጭ ሰጥቷል። ይህ በእንዲህ እንዳለ የተቃዋሚ ፖለቲካ ፓርቲ ባለፈው ሳምንት በወጡት የጋራ መግለጫ በአንዳንድ የሀገሪቱ ክልሎች ያለው የጸጥታ ችግር ለምርጫው ዝግጅት እንዲያደርጉ እንቅፋት እየሆነባቸው መሆኑንም መግለጻቸው ይታወሳል። ወደ ሁለተኛው መረጃ ይሳልፍ። በትግራይ ክልል ዳግም እያገረሸ ባለው ወታደራዊ ውጥረት ምክንያት የህዝባዊ ወያኔ ሓርነት ትግራይ ህወሓት የአፍሪካ ህብረት በፌዴራል መንግስቱና በድርጅቱ መካከል ያሉ ያልተፈቱ ጉዳዮችን ለመፍታት እንዲያሸማግል ጥሪ አቀረበ። ይህ ጥሪ የቀረበው በአውሮፓ ህብረት በሰሜን ኢትዮጵያ ወታደራዊ ግጭቶች ሊከሰቱ እንደሚችሉ ከፍተኛ ስጋት በገለጸበት ወቅት ነው። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በጻፉት ደብዳቤ ድርጅታቸው ለፕሪቶሪያው የሰላም ስምምነት ተገዢ መሆኑን በድጋሚ አረጋግጠዋል። በፌዴራል መንግስቱና በህወሓት መካከል ያለውን አለመግባባት ለመፍታት ብቸኛውና ዘላቂው መንገድ ውይይት ብቻ መሆኑን የጠቀሰው ደብዳቤው ድርጅቱ ከአፍሪካ ህብረት ከፍተኛ የሰላም ፓነል ጋር ለመነጋገር ዝግጁ መሆኑን ገልጿል። የህወሓት አሁን ያለው አጣብቂኝ ለመሻገር የአፍሪካ ህብረት አስቸኳይና ንቁ ተሳትፎ እንዲያደርግ የጠየቀ ሲሆን የሰላም ስምምነቱ ግቡን እንዲመታ አዲስ መነቃቃት መፈጠር አለበት ሲልም አሳስቧል። ሶስተኛው መረጃ ላይ ስገባ ይህ የኢራን መልእክት የምትመለከቱት ወይም አስከትዬ የምነግራችሁ የኢራን መልእክት ለአሜሪካ ማስፈራሪያ ይመስላል። ኢራን በባህር ስር የተገነቡ በሚሳኤል የተሞሉ ዋሻዎቿን ይፋ አደረገች። ኢራን በመቶዎች የሚቆጠሩ ረዥም ርቀት ተኳሽ ክሩዝ ሚሳኤሎችን የያዙ የባህር ስር ዋሻዎቿን ለዓለም አሳይታለች። ከአሜሪካ ጋር ያለው ውጥረት በጨመረበት በዚህ ወቅት ጥቃት ከተሰነዘረባት ስልታዊ ጠቀሜታ ያለውን የሆርሙዝ የባህር መስመር እንደምትዘጋ
አስጠንቅቃለች። በዋሻዎች ውስጥ ከ1000 ኪሎ ሜትር በላይ ርቀት መምታት የሚችሉና ኢላማን በራሳቸው መከታተል የሚችሉ ኳደር 380 ኤል የተባሉ ዘመናዊ ሚሳኤሎች ተከማችተዋል። ኢራን በሆርሙዝ የባህር መሽመጥ ላይ ፍጹም የበላይነት እንዳላትና የአሜሪካ የጦር መርከቦች እንቅስቃሴ በቅርብ እየተከታተለች መሆኗንም ገልጻለች። የዓለም የነዳጅ ንግድ 37% የሚያልፍበት ይህ መስመር መዘጋት በዓለም ኢኮኖሚ ላይ ከፍተኛ ቀውስ ሊፈጥር እንደሚችልም ተነግሯል። አሜሪካ ዩኤስኤስ አብርሃም ሊንከን የተባለችውን ግዙፍ የጦር መርከብ ጨምሮ ተጨማሪ ኃይል ወደ አካባቢው እያስጠጋች ትገኛለች። አዳዲስ እና ፈጣን መረጃዎችን ለማግኘት ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ።